ሰላም ጤና ይስጥልን። ይህ ኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። በድጋሚ ተመልሰናል። እዚህ ፕሮግራም ላይ የምናየው አሁን ያየናቸው ሉፖች ከዚህ በፊት ቱቶሪያሎች ላይ ስለ ሉፖች አውርተናል። ወደ 6 ሌክቸር አካባቢ ስለ ሉፕ አውርተናል። ስለነሱ ኤክሰርሳይዝ ትንሽ ኢንተርናላይዝ እንድናደርገው ኤክሰርሳይዝ ያስፈልገዋል ማለት ነው። ስለዚህ ኤክሰርሳይሶቹ እንደምታዩት ብዙ አይነት ፕሮግራሞች አሉ። ይሄ ለምሳሌ write a C++ program to print all natural numbers from 1 to n ይላል። nን ከኪቦርድ ብንቀበልና ዲስፕሌይ ብናደርግ ከ1 እስከ 5 ያልን ሰርተናል ከሆነ ቁጥር ተነስተን እስከሆነ አሁን ግን ናቹራል ነምበሮችን እስኪ ሪል እናድርገውና ናቹራል ነምበሮችን ከ1 እስከ n የሚለው ከኪቦርድ እንቀበላለን። 1 ሊሆን ይችላል፣ 5 ሊሆን ይችላል፣ 6 ሊሆን ይችላል፣ 10 100 200 300 whatever እነዛን ይሄን የሚሰራልን ነው። while loop using while loop እንቀይረዋለን ከፈለግን በwhile loop አሊያም በdo while loop በfor loop እየቀየርን መስራት እንችላለን። ሌላኛው write a C++ program to print all natural numbers in reverse order ከn ወደ 1 እየቀነስን in descending order ነው። ይሄም በwhile loop ነው የሚለው። ስለዚህ መቀየር እንችላለን። write a C++ program to print all alphabets from A to Z S through Z ዲስፕሌይ ማድረግ ይቻላል። ከኤ ጀምረን እስከ ዜድ ድረስ እንዴት ዲስፕሌይ ማድረግ እንችላለን የሚለውን ማየት እንችላለን። ስለዚህ ይሄንንም ከሰዓት ካለን በዚህ እነዚህን ኤክሰርሳይሶች እናያለን። ሌላ even numbers between 1 to 100 ከ1 እስከ 100 even ነምበሮች odd ነምበሮች ከ1 እስከ 100 እንዴት ዲስፕሌይ ማድረግ ይቻላል የሚለው ነው። ሌላኛው ደግሞ all natural numbers between 1 and ከ1 እስከ n ሆኖ ሰማቸውን ማለት ነው ሰማቸውን መስራት ይቻላል። እስከ n ድረስ ያሉትን ኢቭን ነምበሮች ኦድ ነምበሮች ሰም ብቻ መስራት ይቻላል። ስለዚህ ለመጀመሪያ ኤክሰርሳይሱን ከዚህ ከመጀመሪያው እንጀምራለን። ቅድሚያ ማወቅ ያለብን ነገር መነሻችን ስንት ነው? ዋናው መድረሻችን n ነው። n ነው ማለት አይታወቅም፣ ከኪቦርድ ነው የምንቀበለው። ሴት ማድረግ እንችላለን 10 5 እያል ልክ ትላንት በሌላ ከዚህ በፊት ባየነው ቱቶሪያል ላይ 5 እንዳልነው 35 10 እያልን መወሰን እንችላለን። ግን ከኪቦርድ እንቀበልና ሲኢን የምትለዋን ኦብጀክት ኢንፑት ስትሪም ኦብጀክትን እንድንለምደው በዚሁ ኤንኤን እያልን ብንቀበል ይመረጣል። ስለዚህ የመጀመሪያውን እንስራ። የመጀመሪያውን ስንሰራ ዋናው እስከ ኤን ድረስ ነው። ስንት ይሄዳል? ናቹራል ነምበር አካሄዱ ይታወቃል። ኦል ናቹራል ነምበር 1 to n ማለት 1 2 3 4 እያልን ነው የምንሄደው። ስለዚህ አንድ ነው ዲፈረንሳቸው በአንድ ነው ማለት ነው። ዲፈረንሳቸው በአንድ ነው የሚሆነው። ስለዚህ ይሄን ካወቅን በጣም ሲምፕል ነው የሚሆነው። በዋይል ሉፕ ነው ይሰራ የሚለው በዋይል ሉፕ ነው ይሰራ የሚለው። ስለዚህ በዋይል ሉፕ እንሞክራለን። ዋይል ሉፕ ላይ ስንሰራ ጥያቄዋን ወደታች እንያት በደንብ አንደርስታንድ እያደረግን ለመስራት ይመቸን ዘንድ ወደዚህ እናምጣት። ስለዚህ 1 to n 1 through n 1 to n መነሻችን አንድ ነው። ስለዚህ int j is equal j assignment operator 1 ማለት ይኖርብናል። ከዛ በኋላ while ብለን መጀመር ነው። ነገር ግን nን መቀበል ይኖርብናል ከኪቦርድ int n ብለን variable describe እናደርጋለን። n ማለት መድረሻው 5 ነው 10 ነው 20 ነው የሚለውን መወሰን ይኖርብናል። cout enter ብለን enter n number ብለን እንቀበል። ከኪቦርድ ላይ መቀበል ይኖርብናል። ስለዚህ ከኪቦርድ ተቀበልን /n ይሄው ከኪቦርድ ለመቀበል ሲኢን ነው። ስለዚህ nን ተቀበልን ማለት ነው። nን ከተቀበልን በኋላ n j እቺ አንድ መነሻችን n ደግሞ መድረሻችንን n የሚወሰነው ከኪቦርድ የምንቀበለው ቁጥር ላይ የሚመሰረት ነው። ስለዚህ while እንበል while j is ከ1 እስከ n ነው የሚለው 1 2 3 እየጨመረ ነው የሚሄደው። እየጨመረ የሚሄድ ከሆነ n ትልቅ ነው ማለት ነው። n ትልቅ ነው j ትንሽ ነው ማለት ነው። መነሻችን ትንሽ ነው መድረሻችን ትልቅ ነው ብለን ነው የምንወስደው። ስለዚህ j is less ነው ማለት ነው። ከምን ከn j is less ነው ከn። ከዛ ብሎክ እንከፍታለን። ብሎክ ውስጥ ምንድነው የሚለው ጥያቄው? ብሎክ ውስጥ ፕሪንት የሚያደርግ ማለት ዲስፕሌይ የሚያደርግ ማለት ነው። አውትፑት የሚያደርግ ፕሪንት የሚያደርግ ዲስፕሌይ የሚያደርግ ማለት ነው። all natural numbers ነው የሚለው። ስለዚህ ዲስፕሌይ ለማድረግ ፕሪንት ለማድረግ ሲምፕሊ cout ብቻ መጻፍ ነው። ማንን ነው ዲስፕሌይ የምናደርገው? ጄን። ከዛ ስፔስ እናደርግበት እዛው ላይ እንዲያስቀምጥልን ስፔስ። ስለዚህ
እቺ ነገር ጄ መጨመር አለበት። ለምንድነው ኤግዚት ኮንዲሽን እንዲመጣልን ማለት ዝም ብለን አሁን ለምሳሌ ጄ 1 ነው አንድ ሌዛን ለምሳሌ የኤን ዋጋ 5 ነው እንበል ጄ 1 is less than n ብንል 1 is less than 5 ብንል true ነው። ሲያውት ጄ ዲስፕሌይ ያደርጋል ይመለሳል እንደገና 1 is less than n እያለ ነው የሚሄደው 1 is less than n 1 is less than n which is infinity ይሆናል ማለት ነው። ያ እንዳይሆን ኤግዚት እንዲ አንድ የሚለው እየጨመረ እንዲሄድ ጄ++ ማድረግ ይኖርብናል። ጄ++ ማለት ምን ማለት ነው የሚለውን ከዚህ በፊት አውርተናል። ጄ አሳይንመንት ኦፕሬተር ጄ+1 የሚለውን መውሰድ ይኖርብናል ማለት ነው። ስለዚህ ጄ++ አንድ ብቻ እንዲጨምር ያደረግንበት ምክንያት ዲፈረንሳቸው አንድ ስለሆነ ነው ማለት ነው። ይሄንን ራን ማድረግ እንችላለን። ራን ስናደርግ አውትፑት 1 through n ማለት ነው። n የሚወሰነው የምናስገባው ቁጥር ላይ ነው። ስለዚህ ራን አደረግነው። ኢንተር n number ይላል። ኢንተር n number ለምሳሌ 5 እንበል። 5 ከሆነ ከ1 እስከ 5 ነው ዲስፕሌይ የሚያደርገው ምክንያቱም መነሻችን 1 ነው። እስከ 5 ነው የሚሄደው። ከ1 እስከ 5 ዲስፕሌይ ያደርግልናል። ኢንተር እንበለው። ከ1 እስከ 4 ነው ዲስፕሌይ ያደረገው። the reason is we did not include n which is 5 so we have to include 5 so that 5 can be displayed 5 ዲስፕሌይ እንዲሆን እዚህ ጋር ራን እናድርግ። አሁን በድጋሚ ራን ስናደርግ ከ1 እስከ 5 ያለውን ዲስፕሌይ ያደርግልናል። 5 ከሆነ ለምሳሌ 5 እንበል ከ1 እስከ 5 ያለውን ዲስፕሌይ ያደርጋል። ዳይናሚክ ነው ይሄ። ከ1 እስከ 5 ብቻ ሳይሆን ከ1 እስከ 78 ናቹራል ነምበር ዲስፕሌይ ማድረግ ይቻላል። ከ1 እስከ 78 ዲስፕሌይ ማድረግ ይቻላል። የፈለግነውን ማድረግ እንችላለን ማለት ነው። ስለዚህ 1 እስከ n ድረስ ዩዚንግ while loop ይላል። ዩዚንግ while loop ሌላኛው all natural numbers in reverse order from n to 1 ነው የሚለው። ምንም ምን ለየው ነገር የለም። መነሻችን n ነው። from n to 1 ስለሚል መነሻችን n ነው። መድረሻችን j ነው። መድረሻችን ከአንድ ነው። መጨረሻችን አንድ ነው። ስለዚህ እቺን ነገር ምን ማድረግ ይኖርብናል? greater than why greater than because በn ላይ ስለሚያበቃ ትልቁ n ነው። አንድ ትንሽ ነው ከn ምክንያቱም የሚጀምርበት አንደኛ ከትልቅ ወደ ትንሽ ዲሴንድ እያደረግን ነው የምንሄደው። እቺን ወደ j የምናመለክትበት ምክንያት ይሄ ስለሚበልጥ ነው። ወይም ባጭሩ መነሻችን ትልቅ ከሆነ አሁን ይሄ መነሻችን ትልቅ ነው። በጥያቄው መሰረት መነሻችን n ነው። መድረሻችን አንድ ነው። ናቹራል ነምበር ነው። ስለዚህ ከn ወደ አንድ ስንሄድ ወደ n ወይም ወደ j ነው እቺን ማድረግ ያለብን። ይሄን በተደጋጋሚ አውርተናል። ስለዚህ j greater than or equals to 1 true ሲሆን በዚህ ወይ ይሆናል ማለት ነው። ስለዚህ ይሄን j ራን ከማድረጋችን በፊት ምን ይፈጠራል? j ስንት ነው? ለምሳሌ 5 ነው እንበል። ይሄንን 5 ነው ብንለው ምንድነው የሚፈጠረው ነገር? የj ዋጋ 5 ይሆናል ማለት ነው። 5 greater than or equals to 1 true ነው። ሲያውት j ሲል 5 ዲስፕሌይ ይሆናል። ስፔስ ያደርጋል። j++ 6 ይሆናል። 6 greater than or equals to true ነው። ሲያውት 6 ዲስፕሌይ ይሆናል። 7 8 9 ያለ ይሄ ኢንፊኒቲ ነው የሚሆነው ፕላስ ይሄኛው ከሆነ ወደዚህኛው እንዲጠጋ ኤግዚት ኮንዲሽን እንዲኖረው ማይነስ ማድረግ ይኖርብናል። እቺን አይተናል። ስለዚህ ማይነስ ማለት j አሳይንመንት ኦፕሬተር j-1 ማለት ነው። ስለዚህ ራን እናድርገው። ዲሴንዲንግ ኦርደር ነው የሚለው። ዲሴንዲንግ ኦርደር ኢንተር a number ይላል። 5 ስሰጠው 5 ጀምሮ ነው 5 4 3 2 1 ዲሴንዲንግ ኦርደር ነው የሚያደርገው። ከትልቅ ወደ ትንሽ ነው የሚያደርገው። ስለዚህ ቁጥር እንቀይር እስኪ ለምሳሌ 45 ብናደርገው እስከ 1 ድረስ ከምን ጀምሮ እስከ 45 44 47 እያለ አንድ ዲፈረንስ ያደርግልናል። this is about the natural numbers ዲስፕሌይ ለማድረግ ናቹራል ነምበር ላይ ዲስፕሌይ ለማድረግ የሚያገለግል ይሄ ነው። ስለዚህ ይሄ በጣም ሲምፕል ይመስለኛል። ኤክሰርሳይሱን ብትሞክሩት እንላለን። የሚቀጥለው ቱቶሪያል ላይ የተወሰኑትን በዋይል ሉፕ በፎር ሉፕ እንዲሁም በዱ ዋይል ሉፕ እየሞከርን እንሄዳለን ማለት ነው። ስለዚህ keep in touch with us ከኛ ጋር ሁኑ። በድጋሚ ሰብስክራይብ አድርጉ፣ ይጠቅመናል። ሼር አድርጉ፣ ላላዩት ሰዎች ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ከኛ ጋር ሁኑ። ባይ ባይ።